መጋቢት 27 ጥንተ ስቅለት ለዓለም ሁሉ ድህነት መድኃኔ ዓለም ኢየሱስ ክርስቶስ መጋቢት በባተ በ27ኛው ቀን በመስቀል ላይ ተሰቀለ። በክርስቶስ ክርስቲያን የተባልን ልጆቹም ይህን እናዘክር ዘንድ አይነ ልቦናችንን ወደ ቀራንዮ እናንሳ። ይህ ቀን ስለ ክርስቶስ ሕማም ስለ መከራ መስቀሉና ስለ ሞቱ የተነገሩት ትንቢቶችና ምሳሌዎች ሁሉ የተፈጸሙበት ሰማያዊ አምላክ ስለ ሰው ልጆች ፍቅር ሲል ልዩ ልዩ ጸዋትወ መከራዎችን የተቀበለበትና በሞቱ ሞትን ሽሮ የአዳምን ዘር ሁሉ ከሞት ሞት ያዳነበት ለዓለሙ ሁሉ ፍቅሩን የገለጠበት በመስቀል ላይ ባፈሰሰው ደሙም ዓለምን ነፃ ያወጣበት በአጠቃላይ 13ቱን ሕማማተ መስቀል በትዕግሥት ተቀብሎ